ሰላም ዛሬ ሁላችንም በደንብ ስለምናውቀው እና ብዙ ጊዜ በጣም ስለሚያስቸግረን ነገር እናወራለን። አዎ ስለ ቶንሲል ህመም ነው። ይሄ ስሜት ይታወቃል አይደል? መጀመሪያ ላይ ጉሮሮን የሆነ ነገር ይነካካ። ከዛ ምራቅ እንኳን መዋጥ ሲያቅት ልክ የተሰባበረ ብርጭቆ ጉሮሮ ውስጥ ያለ ይመስል በጣም ያም ስሜት ይከተላል። ሁላችንም የምናውቀው ደስ የማይል ስሜት ነው። እሺ ታዲያ ይሄ ተራ የጉሮሮ ህመም እንዴት ነው ወደ ቶንሲል ህመም የሚቀየረው? በውስጣችንስ ምንድነው በትክክል የተፈጠረ ያለው? እስኪ አብረን እንየው። ያው ቶንሲሎቻችንን እንደ ከተማ ዘብ አድርገን ማሰብ እንችላለን። ዋና ስራቸው በአፋችንና በአፍንጫችን የሚገቡ ጀርሞችን መጀመሪያ መትለፍና መዋጋት ነው። የቶንሲል ህመም የምንለው ደግሞ እነዚህ ዘቦች ራሳቸው በጀርሞች ሲጠቁና ሲያብጡ ነው ማለት ነው። እሺ ከተራ የጉሮሮ ህመም በምንድን ነው የሚለየው? ዋና ምልክቶቹ እነዚህ ናቸው። በድንገት የሚጀመር ከባድ የጉሮሮ ህመም፣ ትኩሳት፣ በተለይ ከ38 ዲግሪ ሴልሺየስ በላይ ከሆነ፣ ዋጥ ስናደርግ በጣም ያመናል፣ ቶንሲላችን ላይ ነጫጭ ነጠብጣቦች ካሉ፣ አንገታችን ስር ያሉ እጢዎች ሲያብጡና ሲነኩ ያሙ ከሆነ፣ እነዚህ ምልክቶች ካሉ ነገሩ የቶንሲል ህመም ሊሆን ይችላል። ያው ሁሉም የቶንሲል ህመሞች ግን አንድ አይነት አይደለም እና ይህ ልዩነት በጣም ወሳኝ የሆነ አንድ ቁልፍ ጥያቄ ላይ ያደርሰናል። እነ ጥያቄው ይሄ ነው። የህመሙ መንስኤ ቫይረስ ነው ወይስ ባክቴሪያ? ለምን ይሄን ያህል አስፈላጊ ሆነ? ምክንያቱም መልሱ የህክምናውን አቅጣጫ ሙሉ በሙሉ ይቀይረዋል። ልዩነቱ በጣም ግልጽ ነው። በቫይረስ የሚመጣው ብዙ ጊዜ ከጉንፋን ጋር ይመሳሰላል። ሳል፣ ነፍጥ፣ እነዚህ ነገሮች ይኖሩታል። በባክቴሪያ የሚመጣው ግን አብዛኛውን ጊዜ ሳል አይኖርም፣ ግን ደግሞ ህመሙና ትኩሳቱ ይከፋል። ከሁሉም በላይ ደግሞ አንቲባዮቲክ ለቫይረስ ምንም አይጠቅምም፣ ለባክቴሪያ ግን በጣም ወሳኝ ነው። ይህንን ግራፍ ስንመለከት በጣም የሚያስገርም ነገር እናያለን። አብዛኛው የቶንሲል ህመም ከ70 እስከ 78% የሚሆነው መንስኤው ቫይረስ ነው። ይሄ ማለት ምን ማለት ነው? አብዛኛውን ጊዜ ሰውነታችን ያለምንም መድኃኒት በራሱ ይዋጋዋል ማለት ነው። እሺ ምልክቶቹ ይህን ያህል ከተመሳሰሉ ዶክተሮች እንዴት ነው የሚለዩት? መንስኤውን እንዴት ያውቁታል? ያው ዶክተሮች ልክ እንደ መርማሪዎች ናቸው። ፍንጮችን ይሰበስባሉ እና ይህን ለማድረግ የሚጠቀሙበት የተረጋገጠ ቼክሊስት ወይም የነጥብ አሰጣጥ ስርዓት አላቸው። በጣም ከሚታወቁት አንዱ ይሄ የሴንተር ነጥብ የሚባለው ነው። 4 ነገሮችን ነው የሚመለከተው። አንደኛ ቶንሲል ላይ ነጭ ነገር አለ ወይ? ካለ 1 ነጥብ። ሁለተኛ የአንገት እጢ አብጧል ወይ? እሱም 1 ነጥብ። ሶስተኛ ትኩሳት አለ ወይ? 1 ነጥብ። እና አራተኛ ሳል አለመኖር፣ ሳል ከሌለ 1 ነጥብ ይሰጥ። እና ይህ ነጥብ ለምንድን ነው የሚያገለግለው? ቀጣይ ምን መደረግ እንዳለበት ለመወሰን ነው። ነጥቡ ከፍ እያለ ሲሄድ በባክቴሪያ የሚያዝ ዕድሉ ከፍ ይላል ማለት ነው። ያኔ ነው ተጨማሪ ምርመራ ያስፈልጋል ወይስ አያስፈልግም የሚለውን የሚወስኑት። ነጥቡ በቂ ከሆነና ዶክተሮቹ ባክቴሪያ ከተረተሩ ለማረጋገጥ 2 አይነት ምርመራዎች አሉ። አንደኛው ፈጣን ምርመራ ነው፣ በደቂቃዎች ውስጥ ውጤት ያሳያል። ሌላኛው ደግሞ ትሮት ካልቸር የሚባለው ሲሆን ውጤቱ ትንሽ ቢቆይም በጣም ትክክለኛ ነው። በተለይ ግሩፕ ኤ ስትሪፕ የሚባለውን ባክቴሪያ ለመለየት እነዚህ ምርመራዎች በጣም አስፈላጊ ናቸው። እሺ ምርመራው ከተደረገ በኋላስ? አሁን ህክምናው እንዴት ወደ 2 የተለያዩ መንገዶች እንደሚከፈል እንይ። አብዛኛው የቶንሲል ህመም በቫይረስ ስለሆነ ህክምናው ሰውነትን መርዳት ላይ ነው የሚያተኮረው። ይሄ ማለት ምን ማለት ነው? በቃ ብዙ ረፍት ማድረግ፣ ብዙ ፈሳሽ መጠጣት፣ የህመም ማስታገሻ መውሰድ፣ እንደ ሞቅ የጨው ውሃ መጉመጥመጥ ያሉ ነገሮችም ይረዳሉ። ሰውነታችን ስራውን እንዲሰራ መፍቀድ ነው ዋናው ነገር። ህመሙ በባክቴሪያ ከሆነ ግን እዚህ ጋር አንቲባዮቲኮች ወሳኝ ናቸው። እና አንድ በጣም ላሰምርበት የምፈልገው ነገር አለ። ሐኪሙ ያዘዘውን መድኃኒት እስከ መጨረሻው መጨረስ በጣም አስፈላጊ ነው። ህመሙ ቢሻለን እንኳን ማቋረጥ የለብንም። ለምን? ምክንያቱም ባክቴሪያዎቹ ሙሉ በሙሉ ካልጠፉ እንደገና ሊያገርሹ ይችላሉ። እዚህ ጋር አንድ ብዙ ሰው የማያውቀው ነገር አለ። አንቲባዮቲኮች የህመሙን ቆይታ የሚቀንሱት በአማካይ በ16 ሰዓት ብቻ ነው። በጣም ትንሽ አይደል? ታዲያ ለምንድን ነው የምንወስደው? ሁለተኛው ምክንያት ይሄ ነው። አንቲባዮቲክ የሚወሰደው የህመሙን ስሜት ለመቀነስ ብቻ ሳይሆን በጣም አልፎ የሚከሰቱ ግን ደግሞ ከባድ የሆኑ ችግሮችን ለመከላከል ነው። ለምሳሌ ሩማቲክ ትኩሳት የሚባል የልብና የመገጣጠሚያ ህመም አለ። አንቲባዮቲኩ ይህንን እንዳይከሰት ነው የሚከላከለው። ስለዚህ እንደ መከላከያ ነው የሚያገለግለው። ግን የቶንሲል ህመም የተመላለሰ የሚያስቸግር ከሆነስ?
በተደጋጋሚ ሲከሰት ምን አማራጭ አለ? አዎ፣ አንዳንድ ሰዎች ጋር ህመሙ በተደጋጋሚ ይመላለሳል። ተደጋጋሚ የቶንሲል ህመም የሚባለው አንድ ሰው በአንድ ዓመት ውስጥ ከ5 ጊዜ በላይ ሲታመም ነው። ይህ በሚሆንበት ጊዜ ዶክተሮች ቀዶ ጥገናን እንደ አማራጭ ሊያቀርቡ ይችላሉ። ቶንሲልን ማስወጣት ግን እንዲሁ በደፈናው የሚደረግ ነገር አይደለም። በጣም ጥብቅ የሆኑ መመሪያዎች አሉ። የፓራዳይስ መስፈርቶች ይባላሉ። ለምሳሌ ባለፈው አንድ ዓመት ውስጥ 7 ጊዜ ወይም ከዚያ በላይ ከታመሙ ወይም ላለፉት 2 ዓመታት በየዓመቱ 5 ጊዜ ወይም ደግሞ ላለፉት 3 ዓመታት በየዓመቱ 3 ጊዜ ከታመሙ ያኔ ቀዶ ጥገና ሊታሰብበት ይቻላል። እንግዲያው እስካሁን ካየነው ልንይዛቸው የሚገቡ ዋና ዋና ነጥቦች እነዚህ ናቸው። አንደኛ፣ አብዛኛው የቶንሲል ህመም በቫይረስ ነው የሚመጣው፣ በራሱም ይድናል። ሁለተኛ፣ አንቲባዮቲክ የሚሰራው ለባክቴሪያ ብቻ ነው። ሶስተኛ፣ ዶክተሮች መንስኤውን ለመለየት ምርመራዎችን ይጠቀማሉ። እና አራተኛ፣ ቀዶ ጥገና የመጨረሻ አማራጭ ነው፣ በጣም ለተደጋጋሚ እና ለከፋ ህመም ብቻ።